ያ ማለት ግን ቀኑ ሙሉ ጾመችን በከሰረች ያለ ምንም እንደማለት አይደለም። በንያዋ አጅር ታገኛለች። እሺ ጥያቄ አላችሁ? እኔ ልጠይቅ። ሰላም አለይኩም። ወአለይኩም ሰላም። ትንሽ ጥያቄ ነበረኝ እና ትንሽ ሳይንስ ላይ አድናቆት ስላለ ከእሱ አንጻር ልጠይቅ። አላህ ከኛ ውጭ ወደ ሰው ልጅ በባህሪም ሆነ በድርጊት የሚጠጋ ሌላ ፍጡር ፈጥሯል? የሰው ልጅና ጅኖች አንድ አይነት አፈጣጠር ነው ያላቸው። የተፈጠሩበት ነገር ቢለያይም ከአፈር ነው የሚያይዝ መሰረታችን፣ ጅኖች ደግሞ ከእሳት ነው። ነገር ግን ነፃ ምርጫ ተደርገን ምን የተፈጠርን ነው ሁለታችን። መላእክቶች ደግሞ ከኛ ተቃራኒ ናቸው። እነሱ ነፃ ምርጫ ከሌላቸው ትእዛዝን ብቻ ነው የሚያደርጉት፣ አመፅን አያደርጉም። የሰው ልጅና ጅን ግን ነፃ ምርጫ ፈቃድ ተደርጎለት የተፈጠረ ፍጡር ነው። አንድ አይነት ባህሪ ነው። ሁለታቸውም የአምላክን ስርዓት ተመስርተዋል። በነቢያት በኩል ያንን የመታዘዝ እና እርሱን የማምለክ ኃላፊነት ተጥሎባቸውን ታዘዋል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰውንም ሆነ ጅኖችን እኔን እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ያ ነው። ሁለቱም ነፃ ምርጫ ፈቃድ አላቸው። ከሁለቱም አማጺ ያለ የታዘዘም አለ። አይ ባለፈው ከዚህ በፊት ነገር ስታስተምር በቪዲዮ ሰምቼ ነቢ አደም ያኔ ጀነት ውስጥ እያሉ አላህ ሁሉንም ነገር ከመፍጠሩ በፊት ሁሉንም ነፍሶችን ፈጥሮ ነበር ብለህ ነበር እና ነቢ አደም ደግሞ ሁላችንም አይቶን ያኔ ተዋውቀውን ነበር ምናምን ብለህ ነበር። ያኔ እንኳን ተፈጥረን አላህ ምን እንደምንሰራ ያውቅ ነበር አይደል? አላህ ወደዚህ የላከን እሱን እንድንገዛ ግን ምን እንደምናደርግ ያውቅ ነበር አይደል? ምንድን ነው ትርጉሙ? ለምንድን ነው ታዲያ እየታወቀ ወደዚህ የመጣ ነው? በኋላ ደግሞ በሚታወቀው ነገር የምንቀጣው? ምንም አያገናኘው። ማወቁና በወሰነብህ ቢሆን ኖሮ በወሰነብህ ነገር ቢቀጣ ምንድን ነው ትርጉሙ ብትል ትክክለኛ ጥያቄ ነው። ቀድሞ ወስኖብህ ቢሆን አንተ መጥፎ እንደምትሆን እያወቀ መጥፎ ሁን ብሎብህ በነበር እውቀቱ ግን በአንተ ላይ ምንም ተጽዕኖ የለውም። ምንም ተጽዕኖ የለውም። ነገር ግን ያንን ነገር ሁን ብሎ በራሱ ፈቃድ በቃ እንደው ወስኖብህ አድርጎብህ በነበረ የዛኔ ይሄ ግፍ ነበር፣ በደል ነበር። ማወቁ ግን ከዚህ ጋር የሚያገናኘው ነገር የለም። አላህ ሱብሓነሁ ወተዓላ በወሰነብህ ነገር ላይ ይቀጣሃል ወይ አይቀጣህም? የወሰነብን ነገሮች አሉ በራሱ ያለምንም ነፃ ምርጫ ፈቃድ ሳይሰጠን። ለምሳሌ ከነዚያ አንተ ወንድ ልጅ መደረግህ ይሄ ቀድሞ ወሰነው ነው። ይታል አይደለ? ቀድሞ ወስኖታል ወንድ ልጅ እንድትሆን። ታዲያ በወሰነባቸው ነገር ላይ ምን ብያለሁ? አይጠይቃቸውም፣ አይቀጣቸውም። ምን ብያለሁ? የትንሣኤ ቀን በእርሱ ፊት በምትቆም ጊዜ ለምን ወንድ ተፈጠርክ ብሎ ይጠይቃል? አይጠይቅህም? መልስልኝ። አይጠይቅህም አይደለ? ወደና አንሳ ወንድ ዝም ብለሃል። አይሚ ወይ ይሰማል? አሁን ይሰማል። ኔትወርክ ይብለ ችግር የለውም። እሺ በጣም በትምህርቶች ብዙ ነገር ተምሬያለሁ። አሁን ግን ሻዳ መያዝ ስለምፈልግ ነው። መርሐባ የምለውን ቃል አብረሽ ተከተል ይችላል። أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله الله أكبر كذبوانا مسلمين አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ
ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ አንድ ሰው እስልምና ሲቀበል ጊዜ ከአምላኩ ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱ ሁሉ ይማርለታል። ያለምንም ኃጢአት ንጹህ ሆኖ አላህ ይቀበለዋል። አላህ ይህን ቃል ሲገባ በቁርአን ላይ ምን ይላል? ቁል ለለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ወንጀላቸውን ሁሉ ይማሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን ሁሉ ምርለታለሁኝ ይላል። እና ይህ ነው። ሌላኛው በቀጣዩ ዓለምስ ምን ቃል ገብቶለታል? አንድ ሰው ሙስሊም ከሆነ አምላክ አላህ ሱብሓነሁ ወተዓላ ራሱ ቃል ገብቶልናል። በጣም በርካታ ቦታ ላይ ጀነትን ሊያስገባ የዘላለማዊ ህይወትን ሊያወርሰን አላህ ቃል ሲገባ ምን ይላል? ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካምን ለሰሩት ጀነትን እንደሚገቡ ከወዲሁ አብስራቸው ይላል። በሌላ ቦታ ላይ ምን ይላል? ወኡድኺለ الذين آمنوا وعملوا الصالحات جنات ይላል። እነዚያ አምነው መልካም የሰሩት ጀነትን ይገባታል እያለ ይናገራል። በሌላ ቦታ ላይ እነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካም የሰሩትን የጀነትን ጸጋ ያስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። ያሸናፊነት ሌላኛው ነገር አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል ለሶላት ዝግጁ ይሆን ዘንድ። ምክንያቱም አሁን ያልሽው ቃል የመጀመሪያው እስልምና መሰረትና ትዕዛዝ ነው። ሁለተኛው ደግሞ ሶላት መስገድ የሚለው ነው። የመጀመሪያው ለዚህ ላመንሽውና ማን ነው አንድና ብቸኛ እውነተኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ ማመን ነው። ከዚያ በመቀጠል ሁለተኛው ደግሞ ምንድነው? ለዚህ ላመንሽውና ለመሰከርሽው አምላክ ብቻ አምልኮን መፈጸም ነው። እርሱም በፍጹም መገዛት ነው። በእርሱ ላይ ቅንጣትን ሳናጋራ ይሄ ነው። እና ሶላትን የምታስተምርሽ ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ብትያት በጣም ቀላል ታስተምርሻለች። ትምህርት ሶላት መስገድ ትጀምራለች። ይበልጥ ደግሞ እስላማዊ ትምህርቶችን እንድትማሪ የምታግዝሽ እህት ከላይ ያለችው ቢንት እስላም ትላለች። ፎሎ አድርገት በውስጥ ታወራሻለች፣ ታስተምርሻለች፣ ትግሩፕ ታስገባሻለች። ሀይሚ ስምሽ መቀየር ካልፈለግሽ ሻወር ውሰጂ። አንደኛ እሱ ነው። አንድ ሰው እስልምና ሲቀበል ሻወር እንደወሰድ ታዟል። ከዚያ ስለ ሶላት አሰጋገድ በመማር ሙስሊም ጓደኛ ታገኛለች በአቅራቢያሽ። ከሌለ ከላይ ያለችዋለች ፎሎ አድርጊያት። አውሪያት። አንድ ቢንት ኢስላም የትናሹ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቢንት ኢስላም በውስጥ ሀቢብ እሺ እንትን ስለ ሶላት አረጋገድ ምናምን እስላማዊ ትምህርቶችን የምትማርበት ግሩፕ እሷ ከላይ ያለችው ማለት ታስገባሻለች። እሺ ስምሽን ባትቀይሩም ችግር የለውም። አይ መቀየር ፈልጋለሁ ካልሽ ደግሞ አንቺ ደስ ያለሽን ስም መሰየም ትችላለሽ፣ ወይም ደግሞ እኛ ልናወጣልሽ እንችላለን። እሺ ደስ የሚለኝ ስም እዚህ ዓለም ላይ ሀያት የሚለው ስም በጣም ደስ ይላል። ሌላም ስሞች ካሉ ኮሜንት ላይ ከሚጻፉት መምረጥ ትችላለች። ግን ሀያት ቢሆን ደስ ይላል። ሀያት ማለት ህይወት ማለት ነው። የሰው ልጅ እዚህ ዓለም ላይ ህይወቱን ያገኘበት ቀን ወደ አላህ የተመለሰበት ቀን ነው። አምላኩን አላህን ያገኘበት ቀን ነው። ያን የፈጠራችሁ እናንተንም ቀደምት አባት አያቶቻችሁን ቅድመ አያቶቻችሁን የፈጠረ ነቢያትን፣ ሰማይ ምድርን፣ መላእክትን፣ ሰውን፣ ጋኔንን፣ ፍጥረትን ሁሉ ያስገኘ አምላክ አላህ ሱብሓነሁ ወተዓላ ያወቃችሁበት ቀን ለእናንተ ትልቁ ቀን እዚህ ዓለም ላይ እሱ ነው። አልኢማም ኢብኑ አልቀይም አልጀውዚያ ረሒመሁላህ ተዓላ የሰው ልጅ በህይወት ታሪኩ ታላቁ ቀን ወደ አምላኩ የተመለሰበት ቀን ነው ብሎ ይናገራል። እና ሀያት ማለት ህይወት፣ እውነተኛውን ህይወት ያገኛችሁት ከአምላካችሁ ከአላህ ጋር የተዋወቃችሁበትና እሱን መገዛት የጀመራችሁበት ቀን ነው። እሺ ሀያት ቢሆንልሽ ተስማምተሻል? ሀይ ደስ ይለኛል። አይሽ አንዳንድ ቀን ደግሞ ጥያቄ ሲኖረኝ ችግር የለም ደስ እንዳለሽ።
ደስ ያልሽን ጥያቄ መጠየቅ ትችላለሽ። እሺ ማሻአላ ጥያቄ ያለ ካለ መቀጠል ይችላል። ቢንት ሙስሊም ከላይ ያለችን ፎሎ አድርጋትና ግሩፕ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ እንዲሁም ጀማው ወአለይኩም ሰላም። ኮሜንት ላይ ከመጣ ጥያቄ መካከል ቀብር ላይ የአባቴ ቀብር ላይ መዘየር እችላለሁ ሆይ አንደኛው ነው። እዛው ላይ ደግሞ ምንድነው ቤተሰብ ለመዘየር ሲሄዱ ስማቸውን ላያቸው ቀብሩ ላይ መጻፍ እንዴት ይታያል? ተመሳሳይ ጥያቄ። ምን ቀብር ላይ መጻፍ ምናምን ይሄ አስፈላጊ አይደለም። ዚያረቱል ቁቡር ከዛልክ ልክ እንዲሁ ለአባትሽ ዱዓ አድርጊለት፣ ኢስቲግፋር ሰደቃ አድርጊለት። ቀብር ሄዶ መዘየሩ ምንም የሚጠቅም ነገር አይደለም። እና ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ሐዲስ ላይ ለዐነ ረሱላህ ሰለላሁ ዐለይሂ ወሰለም ዘዋራቱል ቁቡር ተብሏል። ቀብር መዘየር የተከለከለው ለሴቶች። ሴት ልጅ በተፈጥሯ በጣም አዛኝ ነች። ያንን ያለፈ ሐዘኗን እያስታወሰች ቀብር በመሄድ ልቧ እንዲሰበር ያ ስብራቷ እንዲነሳ ነብዩ ሰለላሁ ዐለይሂ ወሰለም አልፈለጉም እና በዚህ ምክንያት ቤቷ ሆና ዱዓ ኢስቲግፋር ሰደቃ ታድርግ ብለዋል። ይህን ይመስላለሽ። ስም ማድረግ የፈለግነው ቦታ እንዳይጠፋብን ብላ ነበር። ሀላስ ይሄ ነው እንግዲህ። ነው እንዴ? እሺ ወንድሞቼ ናቸው፣ ቦታ እንዳይጠፋብን ነው እነሱ ናቸው የሚዘይሩት እኔ አይደለሁም አለች። መጽሐፍ አልታዘዝንም፣ አልተፈቀደም። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እነዚህ የሚሄዱበት ነገር ይወስነዋል። እህት ነቢያችን ሰለላሁ ዐለይሂ ወሰለም ኦኬ፣ እንደዚህ አይነት ቦታ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አይነት ቦታ ለምሳሌ እናት ብትራገም ምናምን ይደርሳል እንደ ካላረኩላት አትጂ ብዬ موجود بلا مكان የሚለው ከራሳቸው ነው። ቁርአንም የለውም ሐዲስም የለውም ሰሃቦች የማያውቁት ነው። እሺ አመሰግናለሁ። አይ ዮሐንስ ከላይ ሰላም ሄሎ፣ አንድ ጥያቄ ልጠይቅ እችላለሁ? ከላይ አንድ ክርስቲያን ልጅ አለ አስቀድሞት እሱ ሄሎ ዮሐንስ አለ። እሺ ወርዳ ከኪሳቸው ነው ይላል። አላህ ወጅዱ ብላ መካን የሚለው ከኪሳቸው አይደለም። አንተ ምን ነክተህ ከጫታቸው ነው። እሺ ሌላኛው ደግሞ በሚዲያ ላይ እንትን ቪዲዮ ምናምን ስንሰራ ለምሳሌ የነቢ ሰለላሁ ዐለይሂ ወሰለም ፎቶ ነው ብሎ በነቢ ሰለላሁ ዐለይሂ ወሰለም እንትን የምሰራል እሱ ነገር ችግር የለውም? አይሆንም፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለምን በምንም መንገድ ምስል አታስቀምጡ፣ አታስቀምጡ። እርሳቸውን የሚገልጻቸው ሌላ አካል ራሱ የለም እዚህ ዓለም ላይ አይደለም ስዕል። የሰው ልጅ ራሱ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ እርሳቸውን የመሰለ ውብ ሰው አልተፈጠረም፣ አይፈጠርም። እርሳቸውን በምንም ነገር አትግለጽ። فهو أجمل الناس كما وصفه الصحابة رضوان الله عليهم. أنس بن مالك بن عفان كان أجمل الناس وجها هذا كالسو كله في تاچو وب ነበር ብሎ ይገልጻቸው። ሰው ሲል ማንንም ሲያጠቃልላል። يا سلام ነብያችን ሰለላሁ ዐለይሂ ወሰለም የመሰለ ውብ ፍጡር አልተፈጠረም እዚህ ዓለም ላይ። አንተ
እኛ ወዳድር ነበር አለ። ማን ነው የሚያምረው እያለ እንላለን። ማን ነው ይበልጥ የሚያበራው? ፊታቸው ያበራ ነበር። በጣም ውብ ነበሩ ነቢ ሰለላሁ ዐለይሂ ወሰለም። እዚህ ዓለም ላይ እንደርሳቸው አልተፈጠረም። ቆንጆም እንደርሳቸው የለም፣ አቋሙም የሚያማረ እንደርሳቸው የለም ነበር። ያ ለይሰ ቢጠዊል ወላ ቢልቀሲር፣ በጣም ረጅም አይደለም፣ በጣም አጭርም አይደለም። ወላኪነሁ መርቡዕ፣ መካከለኛ ናቸው። أوسع الناس صدرا درساتቸው ሰፋ ያለ ነበር። ዋሲዕ በይነ መንኪበይህ ትከሻቸው ሰፋ ያለ ነው። ይሄ ወንዳ ያለው አቋም የለም፣ ደረታቸው ሰፊ ነው። ይሄ ሆዳቸው ቅርጹ አንዳንድ ሙሉ አካላቸውን ሰሃቦች ሲገልጿቸው በጣም ያምሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ እርሳቸውን በየትኛው አካል ነው የምትገልጹት? በምንም አካል ማንም የሚገልጻቸው ነገር አካል ስለሌለ እዚህ ዓለም ላይ እርሳቸውን በምንም አትግለጹ። ዩሱፍ ከዩሱፍ እጥፍ ናቸው። ዩሱፍ ቂለ ዐንሁ ኢነሁ አዕጢየ ሸጥረ አልጀማል ወነቢይ ሰለላሁ ዐለይሂ ወሰለም አዕጢየ አልጀማለ ኩለህ። ዩሱፍ ዐለይሂ ሰላም የውበትን ግማሽ ተለግሷል ነው የተባለው። ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ውበትን የተለገሱት። አነስ ብኑ ማሊክ ከሰው ሁሉ በላይ ቆንጆ ነበሩ ይላል። ሰው ሲል ማንንም ያጠቃልላል። ያ በጀነት ውስጥ ምን ውብ ነገር አለ እስኪ ንገሩን ካሏችሁ፣ ፊሃ ረሱሉላህ በሏቸው፣ በእርሷ ውስጥ የአላህ መልእክተኛ ይገኛሉ ብላችሁ መለሱላቸው። ጀነት ውስጥ ገብተን ከምናገኛቸው ውብ ነገራቶች መካከል አንዳቸው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። በህይወት ኑረውም ተጽዕኖ ፈጣሪ፣ አልፈውም ራሱ ተጽዕኖ ፈጣሪ፣ ለመንግስታቸው ስፋት ለዘመናቸው ፍጻሜ የሌላቸው ብቸኛ ነብይ እርሳቸው ናቸው። የነብይነት የአለቅነት በጫንቃው ላይ የተደረገለት እርሳቸው ናቸው። የነብያት መደምደሚያ ጫንቃቸው ላይ የነበራቸው እርሳቸው ናቸው። ማንም የመጽሐፍ ባለቤት በጫንቃው ላይ የነብይነት አለቅነት በጫንቃው ላይ የተደረገለት እርሱ ነውና ብለው እየሄዱ ያስጠይቁ ነበር። ሄራቅል የሮማው ንጉስ ከመጽሐፍ ባለቤቶች ነበር። የመጨረሻው ዘመን ነብይ መጥቷል ሲባል ጊዜ አለቅነት በጫንቃው ላይ ይደረገለታል ተብሎ ተገልጿልና ሄዳችሁ አለቅነት ሲባል አምላክ ለሰው ልጆች የሰጠው የነብይነት አለቅነት ነው በሰው ልጆች ነው። ይሄንን በጫንቃው ላይ ሄዳችሁ ፈልጉልኝ አለ። ምን የሚል የነብያት መደምደሚያ የሚል የሄራቅል ወታደሮች ከሮማ ሄዱ፣ መዲና ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ተመልክተው መጡ። አዎ በጫንቃው ላይ የነብያት መደምደሚያ የሚል ተመልክተናል ብለው መሰከሩ። እንዳላችሁትም ከሆነ የመጨረሻው ዘመን ነብይ ተብሎ በነብያት አንደበት ቃል የተገባው እርሱ ራሱ ነው ብሎ አመነ። ነገር ግን ለስልጣን ሲል ያንን ነገር ሳይቀበል ቀረ። ለዘመኑ ፍጻሜ የሌለው ነብይ የነብይነት ማዕረግ እስከ ዓለም ፍጻሜ ድረስ የተለጠጠለት ማን ነው? ለመንግስቱ ስፋት ዓለምን የገዛ ብቸኛው ነብይ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። هذا هو وهو أجمل الناس وأكرم الناس وأشجع الناس كسو كل بلاي شر كسو كل بلاي وبكسو كل بلاي كجور مسكرتش يا أش شكرا جزاك الله خير. عفوا እሺ ልጅ ባትሪ ሊዘጋ ስለሆነ ታብ እያደረገ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉ። እሺ ጥያቄ አሁን እኔ ያለሁበት ትንሽ መስጊድ ይርቃል እና እቤት ነው የምሰግደው እና በአሁን በአምስቱም ወቅት ሰላት አዛን ማለት ነው ያለብኝ ወይስ እንዴት ነው? የአዛን ድምፅ ትሰማለህ? በአካባቢህ ባለው መስጂድ አይሰማም። ያ ስልክ ላይ ብቻ ነው። እሺ በአካባቢህ መስጂድ የለም፣ የአዛን ድምፅም አይሰማም አይደል? አዎ። እንደዚያ ከሆነ ቤት ትሰግዳለህ። በላጩ አዛን አድርገህ ኢቃማ አድርገህ በተሰግድ ነው። ነገር ግን ብቻህን ከሆንክ ችግር የለም፣ ኢቃማ አድርገህ መስገድ ትችላለህ። የአዛን ዓላማ ማለት ነው ሌሎች በጀማዓ መጥተው እንዲሰግዱ ጥሪ ማድረግ ነው። ስለዚህ ማንም ሰው
መጣ ከሆነ ብቻ ከሆነ ኢቃማ አድርገህ መስከት ትችላለህ። በላጩ ግን አዛም ብታደርግ ኢቃማ ብታደርግ። እሺ ሁለተኛው ደግሞ አሁን አንዳንዴ ስራ እወጣለሁ መርካቶ ማለት ነው እና አወል ሰልፍ ላይ መደዳ ላይ ሰው መሀል ላይ አቋርጦ ነው የሚያልፈው። ችግር የለም በኢማሙ ፊት እስካላለፉበት ድረስ እስከሆነ የዛኔ በሰዎች በፊታቸው ማለፍ አይቻልም። ታዲያ ሰው የሚያልፍብን ከሆነ ምን እናድርገው? እንመልሰው። አንመልስም ካለስ ገፋ አድርገው። እሺ ጀዛኩሙላሁ ኸይራን። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝ። አዛን እየደረሰ ስለሆነ ጊዜ ለመቆጠብ ከሁለተኛ ጀምር። እሺ እሺ የወሊድ መቆጣጠሪያ እንደ ፕላስቲር ነገሩን ስንጠቀም ማለት ነው ተየሙም ነው ወይስ መስህ ነው የምናደርገው? ምን ላይ ነው የሚደረገው? ልጅ መድኃኒቱ የውዱ ማድረጊያ ቦታዎች ላይ ነው የሚደረገው ማለት ሆድ ላይ አራት ማዕዘን ትንሽ ነው የሚወስደው ቦታ ግን ወይ ሆድ ላይ ወይ ጀርባ ላይ የሆነ ቦታ ነው የሚለጠፈው። አራት ማዕዘን ናት። ታዲያ ከውዱ ጋር ምን አገናኘው? እሱ ሆድና ጀርባ ላይ ከሆነ ችግር የለውም። እዛ ላይ አድርጎ ውዱ የሚደረግበት ቦታ ወይንስ ውዱ የምታደርገው በጀርባ ኖ ሄድ ሲጨርስ ገላዋን ስትታጠብ ማለት ነው። ያን ጊዜ ለማለት ነው። ኦኬ የዛን ሀይድ ስትጨርስ በምትታጠብ ጊዜ ያ ነገር ሰውነቷ ላይ ስለተለጠፈ ሻወር ከታጠበች ይወርድባታል ነው ወይስ ምንድን ነው? ፕላስቴሩ አይነሳም፣ ለሳምንት ይቀመጣል። ከሳምንት ወዲያውኑ ከተነቀለ በኋላ ሌላ ስለሚለጠፍ ቦታው ላይ ሁሌም አለ። እሺ እንደሱ ከሆነ ተየሙም ማድረግ ትችላላችሁ፣ ወይንም ያን ቦታ ውሃ እንዳይነካው አድርጋችሁ ሌላውን ክፍል መታጠብ። ይሄ ከቻለ ተየሙም ማድረግ ትችላላችሁ። ማለት ገላውን ከታጠበች በኋላ ተየሙም እንደገና ማድረግ ማለት ነው አይደለም? ሙሉ በሙሉ ተየሙም ራሱ ገላዋን የምትታጠብ ከሆነ በዚያው እሱ ሻወሩን ያጠቃልልላታል። ከጀናባና ከሀይድ ከሆነ ትተወቱ ማለት ነው። ሁሉ ቢያደርጉ መልካም። እሺ እና ሻወር ከታጠበችም በኋላ ወደ ውዱ ማድረግ ትችላለች። ኦኬ ችግር የለውም ማለት ነው። ችግር የለውም። እሺ ሁለተኛ ጥያቄ ደግሞ አንድ ሴት የሄድ ጊዜዋ እስከ 7 ቀን ከሆነና በአምስተኛው ቀን ላይ ሄዱም ይቆምና እንደ ንፍጥ ብቻ የሚሆን ከሆነ ታጥባ መስገድ አለባት ወይስ ነጭ እስከምታይ ችግር የለውም? ንፍጥ እሺ ለማንኛውም ሀይዱን ከጨረሰች በኋላ ተከትሎ የሚመጣ ሌላ ነገር ከሀይድ ውጭ የሆነ ነገር በሀይድ ሁክም አይያዝም። ስለዚህ ሶላትን አይከለክልም። እሺ ታጥባ ሶላቷን መጀመር አለባት። ሌላ ደግሞ ሱቅ አንድ ሰው ሱቅ የከፈተው ላይ ማለት ነው ምንም ትርፍ ነገር አልፈላበት ሱቁ ላይ የሚሰራው እቃ መግዛት ወይ ሱቅ የሚሰራው ሰው ክፍያ ብቻ እንደዛ እያለ ብድር እያለበት ዘካት ያወጣል። ያ ሱቅ ብድር ካለበትና ትርፍ የሌለው ከሆነ ይህ ሰውዬ ያለው ንብረት ለዘካ የሚበቃ ካልሆነ ዘካ የለበትም። አንዳንድ ሰው ግን ምን ያደርጋል? ገንዘቡን ሁሉ እንዳለ እቃ ያመጣበትና በእቃ ይሞላዋል። ከዛ አጭር የገንዘብ ብድር ይኖርበታል። እዚህ ጋር ያለው ገንዘቡ ለዘካ የሞላ የሆነ ከዛ የተራረፈ ገንዘብ ነው ሱቁ ላይ ያለው። ይሄ አስቦ ያወጣል። እንደአጠቃላይ የዘካ ኒሳቡ ከደረሰበት ያወጣል። የዘካ ኒሳቡ ከደረሰበት ያወጣል። ጥንጣም የህተማጠም የማን ነው? እችን ኮፊ የተሸለመ ነው። የሸለመ ሰውዬ ስሙን ማን ነበር? ስሙ ባለ ማን ነበር ስሙ? የሆነ ፕሮግራም ላይ ነው ባለፈው አዲስ አበባ። ስሙ ማን ነው የምታውቁት?
السلام عليكم. وعليكم السلام. من؟ منكش؟ الو استاذ عبد الفتاح نالا شو نالا كون كزور እንደሰው የጾመ ውሃ ጠምቶት ሻወር ወስድ ወይም ይሆናል በቃ ውሃ ነገር በእንትን በሰውነቱ ላይ ቢደፋው ያጾም ያስፈታል አያስፈታም? አያስፈታም። መነከር ይችላል እንደፈለገ፣ ውሃውን ግን እንዳይጠጣ ሁለተኛ ጥያቄ ደግሞ መርፌ ወዶ ያስፈታ መርፌ ጾም ያስፈታል አያስፈታም? አዛን በሱዳንኛ ድምፅ አዘን ማድረግ ወይንስ በኢትዮጵያ ድምፅ? اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة العظيمة وبعث مقاما محمودا الذي وعدته. رضيت بالله ربا
وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر يا رب العالمين. اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة. اللهم ذكرنا منه ما نسينا، وعلمنا منه ما جهلنا، وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر وأنت على كل شيء شهيد. اللهم إنا نسألك عيشة نقية وميتة سوية ومردا غير مخزٍ ولا فاضح. اللهم اجعلنا من أول الداخلين إلى جنات النعيم مع النبي وأصحابه الكرام. اللهم اجعلنا ممن يدخلون الجنة بغير حساب ولا عقاب ولا عذاب يا رب العالمين. اللهم أعتق رقابنا من النار. اللهم أعتق رقابنا ورقاب آبائنا وأمهاتنا من النار. اللهم لا تدع لنا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا ضالا إلا هديته، ولا حائرا إلا أرشدته، ولا فقيرا إلا غنيته، ولا أعزبا إلا زوجته، ولا ميتا إلا رحمته، ولا حاجة من حوائج الدنيا هي لك رضا ولنا فيها صلاح إلا أعنتنا ويسرتها لنا يا رب العالمين. اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام الأشهاد من الآمنين. اللهم ارحمنا برحمتك إذا صرنا إلى ما ساروا إليه تحت الجنادل والتراب وحدنا. اللهم ارحمنا إذا غسلنا أهلنا، وارحمنا إذا كفنونا، وارحمنا إذا حملونا على أكتافهم، وارحمنا إذا أنزلونا على قبورنا، وارحمنا إذا أهانوا علينا التراب برحمتك يا أرحم الراحمين. اللهم اجعل قبورنا روضة من رياض الجنان ولا تجعلها حفرة من حفر النيران برحمتك يا أرحم الراحمين. اللهم اغفر لآبائنا، اللهم اغفر لآبائنا وأمهاتنا وذرياتنا ولمن له حق علينا يا رب العالمين. اللهم اهد ضال المسلمين، اللهم اهد ضال المسلمين، اللهم اهد الكفار من المسيحيين واليهود وغيرهم إلى دينك القوي الذي اخترته للبشرية أجمعين. آمين يا رب العالمين. ሌላው ደግሞ ተባለ አይደለም። አሁን ደግሞ እንዳደነግጡ ብሎ ያስደነገጠን ማን ነበር?
እኛ እናምነዋለን ኢየሱስ ክርስቶስን፣ እናንተ ግን ክዳችሁታል። እናስረዳ። ግባ ግባ፣ የጌታ ሰው ክብሩን ሁሉን አውሰድ፣ ግባ ነው። የዛሬው ሌሊት አንተ ነው። ዘመን ይባረክና ናግባ። መስጊዱን አሳየን የምትሉ ሰዎች ያውና መስጊዱ الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمد رسول الله يا ويلي يا ويلي ويلي ሁሱ ተፍሲር ከኪሱ ክርስቲያኖች ወላሂ ለዚህ ተጫወቱባችሁ መምሮቻችሁ እንደሱ ያሉ ናግባ ልክ ይላል እንደ ያልኩልሽ يلا تعال ና ተፍሲር ከኪሱ የሚሏችሁ እኔ ፊት መጥተው ይህን ቃል አይሉትም። የራሳቸውን ተፍሲር ስለሚነግሯቸው የእኛን ተፍሲር እንዳትሰሙ በዚህ ዘጓቸው። የራሳቸውን ተፍሲር ናግባ ልክ ይላል ወንድ ልጅ ነህ ናግባ ናግባ ያው يلا تعال መምሮቻቸው ከፊቴ መተው መቆም ሲያቅታቸው ተፍሲር ሄሎ 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 ወላሂ በራሱ ጊዜ ወረደ። ብንገባ ምን ታደርገናል? አትበጥረቅ እያለ ጻፈ። አስገባ ነው ያው ገብቶ ወረደ በራሱ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለምሳሌ ቢመጥረክ እንደዚህ ናቸው። እዚህ ገብተው ያንን ጠጅ የቀደደ አፋቸውን መተው እዚህ ስለማይቀደዱ ነው። የለም የሚያወሩት ውሸት እንደሆነ ያውቁታል። መተው ከፊታቸው የማያወሩት ለዚህ ነው። ያውታቸዋል። ኡስታዝ አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ኦርቶዶክስ ነበርኩኝና አሁን ከሰለምኩኝ ኦልሞስት 2 ዓመት ሆኖኛል እና ወደ እስልምና ከገባው በኋላ አንዳንድ የሚነሱ ጥያቄዎች አሉ። ሰዎች እኔ ጋር ሲመጡ የሚያነሱልኝ እነኛን ለመጠየቅ ነበር። እሺ አንድ ሰው ሙስሊም የሚሆነው አላህ ሲመርጠው ነው ይባላል። አላህ የራሱን ፍጡር እንዴት ነው ከሌላው ለይቶ አንዱን መርጦ አንዱን የማይመርጠው የሚል ጥያቄ ነው። ይሄ በተሳሳተ ግንዛቤ ተገንዝበውት ነው። ቅድም ስናገር ነበር ይሄን ጉዳይ። አላህ አንድን ሰው መርጦ ለጥሩ አንዱን ለመጥፎ አያደርግም። ሁላችንንም ነፃ ምርጫ ፈቃድ ሰጥቷል። ነገር ግን ይመርጠዋል የሚለው ምን አይነት ነው? ይቁኑ መንገዱን ፈልጎ መጥቶ ላነበበና ልቡን ንጹህ አድርጎ እውነትን ለመረዳት የፈለገን ሰው ያን ሰው ያገራለታል። ገብቷል አይደለ? እንጂ አንዱን ለይቶ ያመጣል አንዱን ለይቶ እንትን ይላል ማለት አይደለም።
ለሁሉም እኩል ነው። አላህ ሱብሓነሁ ወተዓላ ነፃ ምርጫ ፍቃድ ሰጥቶን አይተዋል። የነቢያትን መንገድ አውርዶልናል። በነቢያት በኩል መጽሐፍ አውርዶልናል። እሱ ነው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል አላህ ሲናገር። እነዚያ የኔም መንገድ ለማግኘት ትግል ያደረጉ ሰዎችን መንገዱን አገራላቸዋለሁኝ አለ። ጥሩ መንገዱን እመራቸዋለሁኝ አለ። አየህ፣ የሆነ ለመሻገር ፈለግክ አንተ እጅህን ያዝ አድርጎ የሚቀበልህ ሰው አይተህ አታውቅም? ከኔ ጋር ልክ እንደዛ ማለት ነው። መሻገሩ ከማን የመነጨው? ከሰውየው ነው አይደለ? ያኛው ግን አገዘው መጣ። አላህ ስብሐነሁ ወተዓላ ወደ እርሱ መንጠላጠል መሄድ የሚፈልጉ ሰዎችን ይስባቸዋል፣ ይመራቸዋል ማለት ነው። እሺ ጀዛከላ። አንድ ደግሞ ምን አለ ይሰማል? ይሰማል። አንድ ሰው ከሚስታችሁ ጋር ወይ ደግሞ አንድ ሰው ከሚስቴ ጋር ዚና ሲያደርግ ማለት ነው ከተገኘ ያንን ሰው በሕይወት እያለ ቀጥቅጠው የሆነ ሳይገሉ መቅበር ይቻላል የሚል ነገር አለ። ምን ሲያደርግ ከተገኘ ከባለቤት ጋር ሴክሹዋል ግንኙነት ማለት ነው። ሰው ከሚስቱ ጋር ሌላ ሰው ከኔ ሚስት ጋር ለምሳሌ ከተገኘ ያንን ሰው እኔ መግደልም እንዲሁም ደግሞ ሰው ራሱ ሙሉ ሰው ያንን ሰው ቀጥቅጦ እንደፈለገ አድርጎት መቅበር ይችላል የሚል ቁርአን ውስጥ አለ። የሰው ሚስት ጋር ሄዶ የተገናኘ ሰው ይሄ ከባድ ወንጀል እንደሆነ ልናውቅ ይገባል። ገብቶሃል አይደል? ይሄን ያደረገ ሰው ፍርዱ ምንድን ነው ከተባለ ረጅም ሐተል ሞት እስኪሞት ድረስ ይወገራል። ይሄ ሰው ውግራት ነው። ይህንን ባል ማድረግ ይችላል ወይ? ይችል ነበር። ነገር ግን እንደገና የእሱ ቤተሰቦች የዛኛው ቤተሰብ መተው እርሱ ላይ አደጋ ሊያደርሱበት ይችላሉ። ገብቶሃል? ሌላ ንጹህ የሆነ ሰው ሊገድሉ ነው። ስለዚህ ማን ይሄን የሚፈጽመው ከተባለ የሀገር መሪ ሙስሊም መሪ በእስልምና በቁርአንና በሐዲስ የሚያስተዳድር ከሆነ በዛች ሀገር ላይ ያ ወልይ አልአምር ይፈጽመዋል ይህን ትእዛዝ እና ይህን አጸያፊ ነገር ያደረገ ሰው ይሄ ነው ፍርድ። እሺ ያ ሰውዬ ባለትዳር ካልሆነስ 100 ግርፋት ይገረፋል፣ ያልቃል። በዚህ አላህ ስብሐነሁ ወተዓላ በቁርአን ላይ አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሂድን ሚንሁማ 100 ጀልዳ ይላል። የወንድና የሴት ዝሙተኞችን 100 ግርፋት ገረፋቸዋል፣ በዚህ ያልቃል። እሺ አመሰግናለሁ። በጣም ይሆን ነበር። ይሄ ነገር በመጽሐፋቸው ላይ ያለ ነገር ነው። ምናልባት ፍኮ ነው የጠይቃችሁ መጽሐፋቸው ላይ ከዚህ በላይ አለ። መጽሐፍ ቅዱስ ላይ ሴት ልጅ ብታመነዝር አቃጥላት በእሳት ተብሏል። በእሳት ትለኮሳለች፣ ከነህቷ ትነደዳለች። እንደዚህ ወንድ ልጅ ግን ለወንድ ልጅ ላይ የለም። ሌላም ፍርዶች አሉ። አንዴ ልስከድና መለሳለሁ። እሺ ልጆች ዛህራ ካለች ግቢ እናንተን በይላችሁ። اهدنا الصراط المستقيم صراط الذين أنعمت عليهم
وللآخرة أكبر درجات وأكبر تفضيلا لا تجعل مع الله آخر فتبعد مذموما وقضى ربك ألا تعبدوا إلا إياه وبالوالدين إحسانا
إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما. እሺ ገስት ላይ ያላችሁ ብቻ ጥያቄ ካላስጠይቁና ልውጣ። ሰላም አለይኩም። ወአለይኩም ሰላም። ኧረ አይደለም ግን ያው ሌላው ዝም ስላለ ልጠይቅ። እሺ ጥያቄ እህቴ ባሏ ሚስቴን ፈትቻታለሁ እያለ ውጭ ያወራል፣ ይጠጣል፣ ያጨሳል፣ ገርልፍሬንድ እንዳለው ያመሸ ፈጅር ላይ ነው የሚመጣው እና ጫት ይቅማል። ይሄ እንዴት ይታያል? ከዚህ ሁሉ እንዲረቅ ትንከረውና አልቀበልም ካለች እቺን ጠይቅ ሐቅ አላት። ተመክሯል፣ ግን መጨረሻ ላይ ቤት ለቃለት ወጣች። ቤተሰቦቹን መክረውታል፣ ያውቃሉ ባህሪውን። ሰው ምንም የሚያስተካክለው ነገር የለም እና በግልጽ የታወቀ ነው። ገርልፍሬንድ ካፊር ገርልፍሬንድ አለች እኮ ከፍቺን ጠይቅ ሐቅ አላት። እንዲህ ካላት ስለማ ማሰረት ይችላል። ፍቿ አይወርድም ማለት ነው። እሱ ፈትቻታለሁ ብሎ ስላወራ ፍቿ አይወርድም ማለት ነው። ፈትቻታለሁ ብሎ አውርቷል፣ ለሰው አውርቷል፣ ለሰው ያወራል። እርግጠኛ ነህ? ፈትቻታለሁ ያወራል። እርግጠኛ ከስር አለች እኮ እርግጠኛ ነው ብላችሁ ሳይሆን እርግጠኛ ሆነ። እርግጠኛ ከሆናችሁ ፈትቻታለሁ ብሎ ካወራ ሊከፍሉ ይወርዳል። ላወራው ሰው ማለት ነው። እኛ ያ ሰውዬ አውርቶልናል ብሎ ካለ ከሰማውን ፍቹ ይወርዳል ማለት ነው። ይታይከስ እኔ ፈትቻለሁ ብላ አውርቷል ወይ ይባል? አዎ አውርቻለሁ እንታለ ይታህ خلاص ወርዷል። እሺ ሁለተኛ ጥያቄ ጫትና ሺሻ የሚቀም ሰው መፍታት እንዴት ይታያል? አፍታሪ ወይንም ደግሞ እንደዚህ ሱሱት ምናምን ካለበት ሰውዬው አሁን መፍራት ለከራውን ቢካለ ፍጭ መጠየቅ ሐቅ አለው። كما افتى بذلك الشيخ ابن باز رحمه الله تعالى. شكرا. Thank you. ሰላም በቃ ልጣ ልጆች መልካም ጊዜ ይሁንላችሁ። ኢንሻአላህ ነገ እንገናኛለን ወይንም በኋላ ምናልባት ከተመለስኩ ጂም እንስራ እስኪ። ጂም ከሰራችሁ በኋላ በደንብ አድርጋችሁ በሉሽ በደንብ እንድትወፍሩ ማለት ነው። እሺ ስንታየው አለ ስንታየው ወርዳው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ ኡስታዝ። እሺ ጥያቄሽ ምንድን ነው? ቅርባችን ላይ የለም እና ሰው ሲሞት የራሳችን መሬት ላይ ነው ሰው ትላልቅ ሰውም ሲሞት የራሳችን መሬት ላይ ነው የሚቀበረው ማለት ነው። መቃብር ቦታ ከሌለ በራሳችሁ ቤት ብትቀብሩ ችግር የለውም። በዛ አካባቢ ብትቀብሩ ይቻላል ማለት አሁን የኛ ቤተሰብ ላይ የኛ ቤተሰብ ነው። የሌላውም ቤተሰብ ልክ እንደዛው በየመሬታቸው ነው። ሁሉም በየመሬቱ ነው የሚቀብረው። መቃብር ቦታ ከሌለ ያንን እንደ መቃብር አድርጎ ያንን ቤታችሁ መጠቀም ይቻላል። መርሐባ
ሽክራን ጀዛከላህ ኸይር። ቻው ቻው ቻው። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። Da glaube ich 47. Da bin ich jetzt mittlerweile fast 23 Jahre her. Und zu meiner Zeit, wirklich, da kannst du mir glauben oder auch nicht, wo ich damit angefangen habe, dieses reine Bewusstsein zu sehen, das war das reine Licht, dieses reine Sein, habe ich gedacht, ich bin bescheuert und habe das in mir abgelehnt. Und mir passiert natürlich auch dann fast komische Dinge, sagen wir mal so. Und dann, wo ich das dann angenommen hatte für mich und habe gesagt, ja, das bin ich. Und ich bin dieses göttliche Wesen mit allen seinen Aspekten, Anteile und was weiß ich, lebe ich mein Leben viel, viel besser und konzentrierter und Klarheit und wahrheitmäßiger. Und mir geht es dabei gut, wirklich. Und ich möchte euch nur darauf hinweisen, ihr seid alle freie, göttliche, menschliche Wesen. Und ihr seid frei. Ihr müsst euch nur in Gedanken frei machen. Das heißt, in diesem Gefängnis, was ihr seid, was ihr vor Jahren hier programmiert worden sind, das ist natürlich eine Stressgeschichte. Wir sind ja programmiert worden, wir wussten es nur nicht. Aber wenn du dir das klar machst, dass du keine Person mehr bist oder wie auch immer, ich war heute zur Bank gewesen und ich habe mit meiner Tochter gesagt, ich habe eine wichtige Sache, ich bin der wichtigste Mensch in meinem Leben, in unserem Leben. Wir kamen sofort dran. Die haben nichts gesagt mit Konklusion, nichts. Wir kamen sofort dran. Weil das ist die höchste Ebene, ich bin, glaubt mir. Und wenn ihr sagt, ich bin das, dann bin ich das. Habt ihr das so ungefähr verstanden? Ich bin das Vorsitzende. Ihr braucht ja nur niemals dahin zu kommen, ihr seid das ja schon. Ihr braucht das ja nur, wenn ich sage, ich bin ausgeglichen, dann bin ich das. Du bist das ja alles schon, weil ja alles existiert. Existiert ja Simulat, oder wie man sich das auch noch ausdrücken will. Also diese Welten, diese höhere und Schwingen, das existiert jetzt nicht hier. Nur der eine sagt das ein bisschen anders und der andere erzählt das so. Ich möchte meine Zukunft nicht kennen. Ich kenne meine Vergangenheit. Ich lebe lieber in Hier und Jetzt. Und wenn ich mal einen Einblick in meine Zukunft bekomme und die gefällt mir nicht, die nehme ich erst gar nicht an, dann will ich was anderes. So zum Beispiel, mal so mal mache ich das. Nee, da hast du auch recht. Also wie gesagt, aber da muss jeder für sich selber seinen Weg finden, weil viele haben diesen Weg verlernt. So, und wir haben ja nicht umsonst unsere Zwirbeldrüse. Wir waren alle mal irgendwann so. Nur der eine kann es besser verstehen, der andere kann es nicht besser verstehen. So, ja. So. Meine Zwirbeldrüse ist... ኖ እንዳታለቅሽ። በጣም መመለስ እፈልጋለሁ። ችግር የለውም። ምን ያግዝሻል? እሺ አታልቅሽ። ቀላል ነው በጣም። እሺ ታያ እሺ አትይኝም? አይዞሽ አታልቅሽ። ተይ በቃ አረፊ። ኦሪት ምን ታደርጊያለሽ መሰለሽ? ኦሪት ማይኩ ሚውት አድርጊና ተረጋግተሽ ፊትሽን ታጥበሽ ተመለሰሽ። ነው ቦምብ የሆነ ምክር ነው የምመክርሽ። ምን ሆና ነው ኦሪት ይሉሻል ጓደኞችሽ? እሺ ማይክሽን ሚውት አድርጊና ተረጋግተሽ ፊትሽን ታጥበሽ ምናምን ነይ እናወራለን። እንደውም ዛሬ በአንቺ ላይ ተነስተን አንድ ትምህርት ለሌሎች የምናስተላልፋለን፣ ለእኛም እንተዋወሳለን። ማንም ንጹህ ሆኖ አይደለም እንደሚያወራው አይደለም። እሺ ሁሉም ሰው ዝርክርክ ነው። ሁሉም ሰው ጥሩ ነገሩን ስለሚያሳይሽ ነው። አንቺን የጎደልሽ አይነት ስሜት እንዲሰማሽ ሁሉም ሰው አሁን አንቺን ምን ያመናቅርሻል አንቺን ብሎ ሙስሊም ይልሻል። ግን እንዲህ ያለሽ ሰው በጣም ነው የሚሰድቡኝ፣ በጣም ነው የሚሰድቡኝ። እኔ ከመምከር ማለት ወይ ለምንድን ነው የሚሰድቡኝ? ከመምከር እኔ ታች አይደለሁም እንዴ? ችግር የለውም። እንትን በይ እንትን የሚሳደቡ ሰዎችን ብሎክ ነው የምታረጓቸው ሞዴሬተሮች። በቃ እሺ ተረጋግተሽ ፊትሽን ታጥበሽ ነሽ።
እሺ ቆይ ሞዴሬተር የለ እዚህ ቤት? ሞዴሬተር አንድ ቁጥር ጻፉልኝ እስቲ። ያላችሁ? እሺ ችግር የለውም። ቢያንስ ቆሻሻ